ጊዜ ግን ችግሩ ያሳብ ሳይሆን ኤዲቲንግ ነው። ቫይራል ቪዲዮዎች ላይ አንድም ሰከንድ የሚባክን ጊዜ መኖር የለበትም። ግን ዝም ብሎ አንድ ቦታ ላይ ቆሞ ካሜራ ማየት ሰውን ያሰለቻል። እዚህ ጋር ነው እንግዲህ ፕሮፌሽናል ኤዲተሮች ሰውን የሚያታልሉበት ሚስጥር። ዩቲዩብ ወይም ቲክቶክ ላይ ቪዲዮ ለቃችሁ ቪው ስጠፋባችሁ ችግሩ ያሳብ ነው ብላችሁ አስባችሁ ታውቃላችሁ? ብዙ ጊዜ ግን ችግሩ ያሳብ ሳይሆን ኤዲቲንግ ነው። ዛሬ በዚህ ቪዲዮ ልክ እንደ ማንኛውንም ትልቅ ዩቲዩበር በአንድ ስልክ ወይም ኮምፒውተር ብቻ ካፕከትን ተጠቅመን ቪዲዮዎቻችንን እንዴት ሰውን የሚስብ እና ቫይራል የሚሆን እንደምናደርግ ከመጀመሪያው እስከ መጨረሻው አብረን እናያለን። ቪዲዮ መጨረሻ ላይ የራሳችሁን ቪዲዮ ሙሉ በሙሉ መቀየር የሚችሉበትን ዕውቀት ይዛችሁ ትወጣላችሁ። እንጀምር። እሺ የመጀመሪያ ስህተት ምንድን ነው? ሰዎች ቪዲዮዎችን እንደ ሚሞሪ ካርድ ዝም ብሎ ታይም ላይን ላይ ይረግጡታል። አይሆንም። የመጀመሪያ ማድረግ ያለብን ነገር አላስፈላጊ የሆኑ ክፍሎችን መቁረጥ ነው። እስኪ እዚህ ጋር እዩ። እኔ ስናገር መሃል ላይ የተነፈስኩበት፣ የተሳሳትኩበት ወይም ዝም ያልኩበት ቦታ አለ። እነዚህን ክፍሎች ስፕሊት እያደረግን እናወጣቸዋለን። ቫይራል ቪዲዮዎች ላይ አንድም ሰከንድ የሚባክን ጊዜ መኖር የለበትም። ንግግራችሁ ልክ እንደ ጥይት ፈጣን ወይም ቀጥተኛ መሆን አለበት። አላስፈላጊ ቦታዎችን ስትቆርጡ ቪዲዮ ራሱ ጉልበት ያገኛል። አሁን ቪዲዮውን ቆራርጠናል፣ ግን ዝም ብሎ አንድ ቦታ ላይ ቆሞ ካሜራ ማየት ሰውን ያሰለቻል። እዚህ ጋር ነው እንግዲህ ፕሮፌሽናል ኤዲተሮች ሰውን የሚያታልሉበት ሚስጥር ፓሲንግ ይባላል። ተመልካቾች አእምሮ ሳይሰለች በየ3 ወይም በ5 ሰከንድ አዲስ ነገር ማየት አለበት። ይህንን ለማድረግ ከፕከት ላይ ኬፍሬም እቺ ናት በጣም ሚስጥሩ። አልማዝ ምልክት ምስመስሏን እንጠቀምና እዚህ መጀመሪያ ላይ አንድ እነካለን። ከዛ ትንሽ ራቅ ብለን ሌላ ነክተን ቪዲዮን ዙም እናደርገዋለን። ከዛ አያችሁ አሁን እኔ ሳወራ ካሜራው ራሱ ወደ ፊት ይጠጋል። ይህ ተመልካች እንዳይሄድ ስክሪኑ ላይ ያስረዋል። እሺ አሁን ደግሞ ትልቁን ምስጢር ልንገራችሁ። ስለ አንድ የቴክኖሎጂ እቃ ወይም ስለ አንድ አፕሊኬሽን ስታወሩ የእናንተ ፊት ብቻ ማየት ሰውን ያደክመዋል። የምታወሩትን ነገር በተግባር ማሳየት አለባችሁ። ይሄ ቢሮል ወይም ኦቨርሌይ ይባላል። ከፒኬት ላይ ኦቨርሌይ ውስጥ እንገባለን። አድ ኦቨርሌይ ላይ የምትሏን እነካና ለምሳሌ እኔ አሁን ይህ ስልክ በጣም ፈጣን ነው ስል የስልኩን አጠቃቀም የሚያሳይ ቪዲዮ ከላይ እደርባለሁ። ተመልካቹ እኔ የሚለውን እየሰማ ባይኑ ደግሞ ማረጋገጫ ያያል። ቫይራል የሚሆኑ ቪዲዮዎች 70% የሚሆኑት ክፍላቸው በቢሮል የተሸፈነ ነው። አሁን ወደ ዋናው ጨዋታ መጣ። ስልካችሁን ከፍታችሁ ቲክቶክ ወይ ዩቲዩብ ሾርትስ ስታዩ አብዛኛው ቪዲዮ ላይ ጽሑፍ አለ አይደል? ለምን ይመስላችኋል? ምክንያቱም ሰው ድምጽ ሳይከፍት ቪዲዮ ማየት ይወዳል። መንገድ ላይ ድምጽ የሚረብሽ ቦታ ከሆነ እንደዛ ያደርጋል። ከፒከት ላይ እዚህ ቴክስት ውስጥ እንገባለን። አውቶ ካፕሽን የምትለውን ክሊክ እናደርግና ራሱ ድምጻችንን ወደ ጽሑፍ ይቀይረዋል። ግን እዚህ ጋር እንዳትተውት፣ ጽሑፉን መርጣችሁ ሰፋ አድርጉት። ከዛ ባክግራውንዱን ስትሰጡ ጽሑፍ ሞር በደንብ ይታያል። ከዛ ደግሞ አኒሜሽን ውስጥ ገብታችሁ ጽሑፍ ፓውንስ እያደረገ እንዲመጣ እየዘለለ ማድረግ ትችላላችሁ። እያንዳንዱ ቃል ሲመጣ የቪዲዮ ጉልበት ይጨምረዋልና እንደዛ ብታደርጉ የተሻለ ነው። የመጨረሻውና ቪዲዮን ፊልም የሚያስመስለው ነገር የድምጽ ኢፌክት ነው። በአይናችን የምናየውን ነገር በጆሮአችን ማጀብ አለብን። እስኪ ይሁት እዚህ ጋር ጽሑፍ ሲወጣ ፖፕ የሚል ድምጽ አስገባለሁ። ምስሉ ሲቀየር ደግሞ ውልሽ የሚል የንፋስ ድምጽ አስገባለሁ። አሎ ልዩነቱን ሰማችሁ? ሰማይና ምድር ነው። ይህ ድምጽ ተመልካቹ ፍላጎት ሳይኖረው እንኳን ቪዲዮ ላይ ትኩረት እንዲያደርግ ያስገድደዋል። ሁሉንም ከጨረስን በኋላ ወደ ላይ እንወጣና ቪዲዮአችን በቀረጽነው ሳይዝ 4K ከሆነ በ4K ሴቭ እናደርገዋለን። ጥራቱ ሳይበላሽ ዩቲዩብ ላይ ዝግጁ ይሆናል ማለት ነው። እነዚህ 5 ደረጃዎችን ተከትላችሁ ቀጣይ ቪዲዮአችሁን ኤዲት አድርጉና የሚመጣውን ለውጥ ይሁን። ኤዲቲንግ ልምምድ ይፈልጋል። ሁሌ ፕራክቲስ አድርጉ። ቪዲዮ ጠቃሚ ሆኖ ካገኛችሁ ላይክ ማድረጋችሁ እንዳረሳ። እንዲህ አይነት ቪዲዮ የሚፈልግ ጓደኛ ካላችሁ ሼር አድርጉ። ምን አይነት ቪዲዮ እንዲሰራላችሁ ትፈልጋላችሁ? ኮመንት ላይ ጻፉልኝ። ምን ይስተካከል፣ ምን ይጨመር? ታንክ ዩ